ዳኒ ወንድሜ እውነቱን ስነግርህ የአንድ ልጅ እናት ነኝ። 5 ዓመት በትዳር በፍቅር አብሬው ኖርኩኝ። መጀመሪያ አንቺን ካላገባው መሞት አለብኝ ብሎ የአይጥ መርዝ ጠጥቶ እሺ ብዬ በጓደኝነት ከቆየን በኋላ አንድ ቀን ቀጥሮኝ ሰርግ ደግሶ ወታደር ስለነበረ ካምፕ ውስጥ ሰርፕራይዝ አደረገኝ። እንደሱ ሐሳብ ደስተኛ ነበር፣ እንደኔ ግን ግራ ገባኝ። በዛው ቀረው። ወዲያውም አረገዝኩኝ። ቤተሰብ ሰሙ፣ አበዱ። ልጅ ናት እንዴት ይሆናል አሉ። እርጉዝ ስለነበርኩኝ ደበቀኝ። ወለድኩኝ። ራሱ አረሰኝ። ከዛም ሻምበል መሪ ስለነበረ ግዳጅ ተጠራ። ልጄ 3 ወር ነበረች። እሱ ወደ ግዳጅ ሄደ። እኔም ከልጄ ጋር ለ2 ዓመት ስንሰቃይ ማለትም ይሞትብኝ ይሆን እያልኩኝ አስብ ነበረ። ከዛም ከ2 ዓመት በኋላ መጣ። በጣም ከመናፈቁ የተነሳ ከነ ሚሊታሪው እየተንከባለለ እኔንና ልጁን አቀፈን። ጓደኞቹም በጥይት አጀቡን። ከዛም ውትድርናውን ትቶ ልጃችን እያሳደግን መኖር ጀመርን። የሚያስቀና ፍቅር ነበረን። አንዲት የምቀርባት ጓደኛዬ ጋር ይግባባሉ። እኔ ሳላውቅ ትዳር መስርቶ ጥሎኝ ጠፋ። ዝም ብዬ ስራዬን እየሰራው እያለ ከ1 ወር በኋላ መጥቶ የነበረውን ንብረት ሁሉ ሽጦ ለምን ብዬ ስቃወም እሱ ጦር አመራር ስለነበረ ማንም አልሰማኝም። ራበኝ፣ ጠማኝ። እኔ የሸዋ ልጅ ነኝ፣ እሱ ደግሞ የጎንደር ልጅ ነው። ጎንደር ነበር የምኖረው። ከዛ ወደ አዲስ አበባ መጣሁ እና ልጅን እኔ ቤተሰብ ጋር አስቀምጬ ወደ ስራ ፍለጋ ወጣሁ። በጽዳት ተቀጥሬ እየሰራሁ እያለ አንዲት ጓደኛዬ ወደ ካናዳ ሊሄድ ነው ፕሮሰስ ላስጀምርልሽ አለችኝ። እሺ ብዬ እውነት መስሎኝ ከወንድሜ 80 ሺህ ብር ተቀብዬ ጀመርኩኝ። አልቆልሻል፣ ይህንን ያክል ብር ላኪ እያለ ስልክ ቆይቼ መጨረሻ ላይ ጠፋ። ስልክም አያነሳም እና ይኸው ደባልቄ ይባላል። ስልኩን በኋላ ላይ አስቀምጥላችኋለሁ። ዳኒ ወንድሜ ምን ላድርግ? ፈጣሪ እንደዚህ አይነት አይቅጠማችሁ። እባክህ ወንድሜ፣ የሚያግዘኝ ደጋግ ኢትዮጵያውያን አሉና ወደ ሳውዲ እንዲሄድ ያግዙኝ እባክህ በድንግል ማርያም። ምናልባት ይህን ታሪኬ ቤተሰቦች አያውቁም። እኔ የምኖረው ሸኖ ነው። እባካችሁ ይህንን መልእክት የምታዩ ሰዎች በሙሉ ተሎ እንድታግዙኝ ይፈልጋለሁ ትላለች የዛሬ ባለ ታሪካችን። እባካችሁ አስቀምጡልን። ስልኳንም አስቀምጥላችኋለሁ። እናመሰግናለን።